ፊልሙ በኪራን ፍቅር ስለተለከፈውና በኮሌጅ ቆይታዋ ሁሉ ዘወትር ስለሚከታተላት ራውል ስለተባለ ሰው ነው። ሆኖም ኪራን ሱኒል ከተባለ የባህር ኃይል መኮንን ጋር ስትታጭ ራውል በዚህ አይምሮውን ስቶ ኪራንን በኃይል የራሱ ለማድረግ እንዲሁም ሱኒልን ለመግደል ይወስናል። ፊልሙ የሚጀምረው ኪራን አዋስቲ የተባለች ቆንጆ የኮሌጅ ተማሪ ፍቅረኛዋ ሱኒል የላከላትን ደብዳቤ ተቀምጣ ስታነብ እያሳየን ነው። ዝናብ መጣል ሲጀምር ተነስታ ሮጣ በመንገዷ ላይ መጠለያ ታገኝና ሊያማት ስለሚችል ወደ ቤት ከመመለሷ በፊት ልብሷን ለማድረግ ትወስናለች። ኪራን ቢጫ ቀሚሷን ማውለቅ ጀመራ። ልብሷን ለማድረግ ስትሞክር የአንድ ሰው መኖርም ተሰማት። ዙሪያዋን ስትመለከት ግን ምንም አይነት ሰው ማየት አትችልም። ኪራን አሁንም ቢሆን በዚህ አካባቢ ሰው መኖሩን የማጣራት ስሜት ተሰምቷት መሸማቀቅ ስለምትጀምር ልብሷን ለብሳ በፍጥነት ወደ ሆስቴሏ ለመመለስም ወሰነች። ትዕይንቱ ተቀይሮ ኪራን ከሆስቴሏ ውጪ ባለ ክፍት ቦታ ላይ ስትዝናና እናያታለን። ከንግግራቸው ኪራን ሽምላ በሚባለው ተራራማ ቦታ በሆስቴል የምትኖር የኮሌጅ ተማሪ መሆኗን እንረዳለን። ጓደኞቿ ስለ እጮኛዋ ሱኒል እየጠየቁና አሁን ሊወስዳት እየመጣ እንደሆነ በመጠየቅ ሲያሾፉባት ኪራን ስለ ሱኒል ትንሽ ተናግራ በአይን አፋርነትን ፈገግ ትላለች። ከዚያ ብዙም ሳይቆይ ኪራን ስሟን እየጠራ የሚዘፍን ሰው ሰምታ ሱኒል እንደሆነ በማሰብ ድምፁ ከየት እንደሚመጣ ለማየት ሮጣ ሱኒልን በየቦታው ብትፈልግም ነገር ግን በአቅራቢያው ማንንም አታገኝም። ወደ አንድ የመማሪያ ክፍል ሮጣ በዚያም አረንጓዴ ሰሌዳ ላይ ኪራን እወድሻለሁ የሚል ትልቅ መልእክት አግኝታ ኪራን ይህንን ሁሉ የሚያደርገው እጮኛዋ ሱኒል እንደሆነ በሞኝነት ብታስብም ነገር ግን ይህ ሌላ ሰው ሊያደርገው እንደሚችል በፍጹም አላወቀችም ነበር። ቆይቶም ኪራንና ጓደኞቿ ባቡር ጣቢያ ሆነው የኮሌጅ ትምህርታቸውን መጨረሳቸውንና በመጨረሻም ወደ ቤት መመለሳቸውንም ሲያወሩ እናያቸዋለን። በቀልድ የተሳሳቁ ቡድኑ ሁል ጊዜ ግንኙነት እንዲኖራቸው አንዳቸውም ሌላውን ላለመርሳትም ቃል ይገባባሉ። በሌላ በኩል ደግሞ ሱኒል ለምን እጮኛውን ከኮሌጅ የመጨረሻ ቀኗን ሊወስዳት እንዳልመጣ እናያለን። ሱኒል የባህር ኃይል መኮንን እንደነበረ ታይቶ ሱኒል ወደ ቤት ለመመለስ ያቀዳቸውን እቅዶች ሁሉ እንዲሰርዝ ይነገረዋል። ምክንያቱም በተቃዋሚ ፓርቲዎች የታገተችውን የዋና ሚኒስተሩን ወጣት ልጅ ለማዳን ከአለቃው ተልዕኮ ተሰጥቶታል። ሚኒስተሩና የባህር ኃይል አዛዦቹ በምንጮች አማካኝነት ታጣቂዎቹ የጠቅላይ ሚኒስተሩን ልጅ በጥልቅ ባህር መካከል ባለች ጀልባ ውስጥ እንደደበቋትም ተረድተው ሱኒል ከስራ ባልደረቦቹ ጋር በመሆን ታላቅ እቅድ ተከትሎ የትንሿን ልጅ ሕይወት ለማዳን ደግሞ መሪ አዛዥ ሆኖ ሰራ። ሱኒልና ቡድኑ ጠቅላይ ሚኒስተሩን ከልጃቸው ጋር እንዲገናኙ ረድተው ለጀግንነት ጥረታቸውም ተደንቀው እንዲሁም ብዙ ሽልማቶችንም አግኝተው ከመልካም ዝና ጋር ሱኒልና ቡድኑ ከዋና ሚኒስተሩ እንደ ስጦታ የአንድ ወር የሥራ እረፍት ተሰጣቸው። ታሪኩ ወደ ኪራን ኮሌጅ ሕይወት ተመልሶ ኪራን በመጨረሻ ወደ ወንድሟ ቪጄ እና ወደ ሚስቱ ፖናም ቤት ትመለሳለች። ኪራን ሱኒል ከኮሌጅ ሊወስዳት ባለመምጣቱ በግልጽ አዝና አሁን ደግሞ ባቡር ጣቢያ እንኳን ባለመገኘቱ ይበልጥ ተቆጥታለች። ኪራን ልብስ ለመቀየር ወደ ክፍሏ ሄዳ ቁምሳጥኗን ስትከፍት ሱኒል ከውስጥ ወጥቶ በአንድ ጽጌረዳ አበባ ሰርፕራይዝም አድርጓት ኪራንን በጣም እንደናፈቃትም አልጋ ላይ በመጣልና በላዩ ላይ በመሆን እያሳያት ሲሆን ሱኒል በእርግጥም ከኪራን ጋር አካላዊ መሆንን የሚወድ በጣም ይፍቅር ሰው ነበር። አይን አፋር የሆነችው ኪራን ሱኒልን ወደ ኋላ ገፍታ ወደ ሽምላ ባለመምጣቱና በክፍል ሰሌዳዋ ላይ የፍቅር ማስታወሻ ጽፎ በአካል ወይም ባቡር ጣቢያ ባለመታየቱም ትገስጸዋለች። ሱኒል ግን በመርከብ ላይ የታገተችውን ልጃገረድ ለማዳን በሚስጥር ተልዕኮ ላይ ስለነበረ ወደ ሽምላ እንዳልመጣ ሲገልጽ ኪራን ደንግጣ በሽምላ ስሟን ሲዘፍን የነበረው ሰው ማን እንደሆነ በማሰብም ትገረማለች። አሁን አንድ እብድ ሰውን ፊልም ያስተዋውቀናል። ራውል በጣም ረጅም በሆነ ህንፃ ላይ አበባ በእጁ ይዞ ቆሟል። ከአበባው ላይ እያንዳንዱን ቅጠል እየነቀለ በእያንዳንዱ ቅጠልም ትወደኛለች አትወደኝም እያለ በሹክሹክታም እየተናገረ ከዚህ በመነሳትም ኪራን የሚል ስም ያለበትን ዘፈን የዘፈነው ራውል እንደሆነ እንረዳለን። ራሁል የኪራን የክፍል ጓደኛና በሷ ፍቅር እብድ የሆነ አፍቃሪ ሆኖ ተገኝቷል። ራሁል የመንተባተብ ችግር ያለበት ሲሆን እንዲሁም በቂ ድፍረት ማግኘት ስለማይችል ያን የከረረ ፍቅሩን ለመግለጽ እድል አግኝቶም አያውቅም። በኋላ ላይ ሱኒል ኪራንን ወደ አዲስ አፓርታማ ወስዷት እዚያም ቦታውን ለነሱ ብቻ እንደገዛውና ሲጋቡም እዚያ እንደሚኖሩ ነግሯት ሱኒል በሰላም አግብቶ ደስተኛ ሆኖ የሚኖር መስሎት የነበረ ቢሆንም ነገር ግን አንድ የማያውቀው ነገር አለ። ምሽት ላይ ሱኒል ኪራንን ቤት አድርሷት ሄዶ ኪራን በሩን ስታንኳኳ አንድ ሰው ፊቷ ላይ ብሩህ ብርሃንም አበራባት። ማን እንደሆነ ለማየት ስትሞክር ነገር ግን ራሁል እንደሚወዳት እየተናገረ እሷ ማን እንደሆነ ማየት አትችልም። ፊቷ ላይ ብርሃን የሚያበራው ሰው ያ የዘፈነላት አስፈሪ ሰው መሆኑን ወዲያውኑ ተረድታ
ፑናምና ቪጄን ስትጠራ ነገር ግን እነሱ እንደወጡ ራሁል ሮጦ እየደረሰባት ስላለው ነገር ሁሉ ትነግራቸዋለች። ለመተኛ ስትሞክር ማንነቱ ካልታወቀ ሰው ስልክ ደርሷት አንድ ሰው ወድሻለሁ ኪራን እያለ ደግሞ ሲጮህ ብቻ ሰምታ ኪራ ማን እንደሆነ ስትጠይቀው እሱ ግን ሳይገልጽላትም ስልኩን ዘጋው። ጠዋት ላይ በፖስታ አንድ ፎቶዎችን የተቀበለች ሲሆን ፎቶዎቹ በሙሉ የሷ ናቸው። ነገር ግን አንድም ፎቶ እንኳን መቼ እንደተነሳች አታስታውስም። ለፑናምና ቪጄ ስትናገር ይህ የዚህ አስፈሪ የሚከታተላት ሰው ስራ እንደሆነ ብትገልጽም አሁንም ግን ሰውየው ማን እንደሆነ ምንም ፍንጭ አልነበራትም። በሚቀጥለው ትዕይንት ራሁል ከእናቱ ጋር በስልክ ሲያወራ እናያለን። ስለ ኪራን እያወራ በቅርቡም እንዴት እንደሚያገባትም ለእናቱ ነገራት። በባህር ኃይል ውስጥ ከፍተኛ መኮንንና የሱኒል አለቃ የሆነው አባቱ አቪናሽ ሜህራ ይህን ሁሉ እየተመለከተ በልጁ የአእምሮ ሁኔታ በጣም ይጨነቃል። አቪናሽ ስለ ራሁል ዶክተር እያማከረ ሴት ልጅ እንደሚከታተልና ከእናቱ ጋር በስልክ እንደሚያወራ ሲነግረው ዶክተሩ አንድ ወጣት ሰው ከእናቱ ጋር በስልክ ማውራቱ ፍጹም የተለመደ እንደሆነ ቢናገርም ነገር ግን በሚያስደነግጥ ሁኔታ አቪናሽ ሚስቱና የራሁል እናት ከ17 ዓመታት በፊት እንደሞተች ራሁል ግን አሁንም ወደ አስተማማኝ ቦታ የሄደች ስለሚመስለው በስልክ ማውራቱን እንደሚቀጥልም ገለጸ። ዶክተሩ በዚህ ጉዳይ በጣም ተጨንቆ ስለዚህ አቪናሽ ለራሁል ባህሪ የበለጠ ትኩረት እንዲሰጥና ተጨማሪ የማስጠንቀቂያ ምልክቶችን እንዲከታተል መከረው። ራሁል ኪራን ሳታውቅ በበለጠ በተደጋጋሚ መከታተሉን ቀጥሎ እሷና ሱኒል በደስታ ጥራት ያለው ጊዜ ሲያሳልፉ እያየ ይህም ኪራን ከሌላ ሰው ጋር መሆኗን መቋቋም ስለማይችል በጣም እንዲቀናም አደረገው። ራሁል ተስፋ የቆረጠ ሰው እርምጃ ወስዶ ወደ ኪራን ለመቅረብ ሲል ከሱኒል ጋር ጓደኛ ለመሆን ሞክሮ እሷ ቤት ስትደርስ ራሁል ደጋግሞ ደውሎላት ከሱኒል እንድትርቅም ነግሯት እሷ ግን እየፈራችም ቢሆን አንድ ጤነኛ ያልሆነ ሰው እንዲቆጣጠራት አልፈቀደችም። በልደት ቀኗም ሆነ በሆሊ በዓል ላይም ጎብኝቷት እሷንና ቤተሰቧን ሲያስፈራራቸው ቪጄና ፑናም እብዶ አፍቃሪ ዳግመኛ ኪራንን አያስቸግራትም ብለው በማመን ኪራንና ሱኒልንም አጯቸው። ይህንን ሲያውቅ የተቆጣው ራሁል ሱኒልን ለመግደል ቢሞክርም ነገር ግን አይሳካለትም። ሱኒል ራሁል መሆኑን የማያውቀውን እብድ ሰው ሲያባረር አደጋ አጋጥሞት ሆስፒታል ገብቶ ኪራን አሁን ለፍቅረኛዋ ደህንነት በመስጋት ሰውየው ዳግመኛ እንዳይጎዳው ከተማዋን ለቃ ለመሄድ ብትወስንም ነገር ግን በሱኒል ተይዛ እሱ በዚያው ምሽትም አገባት። ራሁል በዚህ በጣም ተቆጥቶ ኪራንን የራሱ ለማድረግ ምሎ በጥንዶቹ አዲስ ቤት ውስጥ ለሰርጉ እንኳን ደስ አለሽ ኪራንና አንቺ የኔ ነሽ ኪራን ብሎ በመጻፍ ቤቱን አበላሽቶ ጥንዶቹን ለመጠበቅ የተላኩትን የፖሊስ መኮንኖችንም ገደለ። ኪራን በዚህ ደንግጣ ልታብድ እንደምትችል በማሰብ ስትፈራ ትኩረቷን ለመቀየርና እሷን ለማረጋጋት ሱኒል ኪራንን ለጫጉላ ሽርሽር ወደ ስዊዘርላንድ ወስዷት በተመሳሳይ ጊዜ ተከታታዩ ጥንዶቹ ጎዋ ከተማ ያሉ መስሎት ወደዚያ ሊሄድ ወደ ጎዋ ተጨማሪ ትኬቶችንም ቆርጦ ራሁል በዚህ ተንኮል ተታሎ ጎዋ ውስጥ በየቦታው ቢፈልጋቸውም ግን ምንም ሊያገኝም አልቻለም። ይልቁንም በበሽታ እየተሰቃየ ያለውን የኮሌጅ ጓደኛውን ቪክራም ኦብሮይንም አግኝቶት በመቀጠል ራሁል ስለ ኪራን ያለችበትን ቦታ ለማወቅ በየቀኑ በመጎብኘት የኪራን ወንድምና የቪጄ ሚስትን ወዳጅ ለመሆንም ሞከረ። ራሁል ከቪክረም ዘንድ መጥቶ እንዲያየው የሚጠይቅ ስልክ ደርሶት ሲሄድም የሞት አፋፍ ላይ ሆኖም ጓደኛውን አግኝቶት ህመሙን መቋቋም ስለማይችል ራሁል እንዲገለው ሲጠይቀው ለጥቂት ጊዜ ካመነታ በኋላ ከዚያም ጓደኛውን ገድሎ ቪክረም እብዶ አፍቃሪ እንደነበርም ያስመስላል። የኪራን ቤተሰቦች እብዱ ሰው ኪራንን ማግኘት ባለመቻሉ ራሱን እንደገደለ ያስባሉና ይረጋጋሉ። ትክክለኛ ያለችበትንም ቦታ ለራሁል ሲነግሩት እሱም ወደ ሆቴሏ ድረስ መጥቶ ኪራንና ሱኒልም አውቀውት በበዓላቸው ላይ እንዲካፈልም ጋበዙት። ሱኒል በመቀጠል ራሁል የኪራን ተከታታይ እንደነበር ደርሶበት እሷን በጀልባ ሰዶ ራሁልን በመጋፈጥ ደና አድርጎ ሲደበድበው ራሁል ግን ሳይጠበቅ ሱኒልን ወቅቶ እንዲሞት ብቻውን ትቶት ሄደ። ራሁል ጀልባዋ ላይ ደርሶ ኪራንን እንድታገባው እያስገደዳት እንዲሁም ሱኒል እንደሞተም ነግሯት እያለቀሰች የምታደርገውን ልመናዋን ችላ ብሎ የእናቱን አሮጌ ሳሪ ሰጥቷትም እንድትለብሰውም ይነግራታል። ኪራን ጀልባዋ ውስጥ ባለ አንድ ክፍል ውስጥ ራሷ ላይ በፍርሃት ቆልፋ በሩ ተሰብሮ ወደ ውጪ ስትወጣ ሱኒል በእርግጥ እንዳልሞተና ኪራንን ለማዳን እንደተመለሰ ታይቶ እሱና ራሁል ጠብ ውስጥ ገብተው ራሁል ተሸንፎ በጥይት ተመቶ ለሞት የሚያደርስ ቁስል ደርሶበት ሊሞት ሲል ኪራን እንዳትጠላው ሲማጸናትም እናያለን። ኪራንና ሱኒል ችግራቸውን አስወግደው ወደ ህንድ ተመልሰው ከቤተሰቦቻቸው ጋር ሲገናኙ ያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። ቻናሉን ሰብስክራይብ በማድረግ ተቀላቀሉን። መልካም ጊዜ። तू है मेरी किरण, तू है मेरी किरण।